ማታ ግን እንደዛ ድብልቅልቅ ያለ ፕሮግራም ላይ ቺካተን ያለ ዳቦ ጾማችንን እንደር ጾም እንዳታድር ከፈለክ አግብተ መገላገል ነው። አግብተ ታዲያስ አረጋሽ ሀብታሙ እንደወጣት እናስብ። ሴት ማግባት ሴት ውስጥ እንደመግባት ቀላል መሰለ እንዴ? ለምን እንትን የዋና ልብስ ግዛልንና ኤርታሌ ይዘህን ሂድ። ከዛ እዛ ሶስታችን ዋና ተወዳድረን ያሸነፈ ሰው ሚስት ያግባ፣ ትዳር ያዝ። አብዳል ኤርታሌ በስንት ጣም እዛ አይደል እንዴ በዋና እጃችንን ያፍታታ ነው። ቆይ ገንዘብ ነው አይደል ችግሩ? እሱንም እኮ ባግባብ ከቆጠብን በቂ ነው። እኔ እኮ እናቴን አንድ የተሻለ ነገር ላድርግላት ብዬ ነው እንጂ አንተ ምትረዳው የለ ሚረዳ የለ በቃ ሱስን ማስወገድ እኮ ማስወገድ። አረጋሽ ሀብታሙ እንደወጣት እናስብ እንዴ ማስወገድ። እጢ ምናምን ያለብኝ ያስመስለው እኮ እጢ እዚህ ላይ ያለው እጢ የኛ እንዴ እሱ ነገር ያይምሮ በሽታ አለበት እንዴ? አይምሮና እጢ አንተ ታረብን ምን አገናኛችሁ? አብዳ ይልቅ አንተ ከእጢ ባሰ ሱስን ይዘህ ቁጭ ብላ። እኔ ግርም የሚለኝ እኔ ሀብታሙ ከተመረቀን 5 አመት ሞልቶናል፣ ግን 5 ሳንቲም የለም። የኔ ወይ የኛ የምንለው ነገር ይሄ ሁሉ ጊዜ ምንም ተስፋ አልቻለም። ይብላኝ እንጂ ለእናንተ እኔስ ምኞቴን በትንሹም ቢሆን ከ300 ቺኮች ጋር ኖሬዋለሁ። አቤት 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 ስንቱን የጭንዳገት ወጣ ነው ወረድ ነው። ስንቱን ወገብ እንደ እባብ ተጠመጠምንበት። አቤት ጊዜ አቤት ጊዜ። ለነገሩ እኮ እባብ አጠማጠም የት ያውቃል? እኔን እኮ ሀረግ በለኝ በቃ ሀረግ ቀጫጭን እንጨቶች ላይ የሚጠመጠም ተክል ነው አይደል? እንጨቱም ሀረጉም አንተ ሆነህ እንዴት ነው? ትልቅ ሰው ፊት የሚባል ነው። ማን ነው? ሰላም ነው። የሰለሞን ቤት ነው አይደል? ሰለሞን ይኖራል? ሰላም የሴት ድምጽ ሰማሁ በልና ቤቲ ቹቹ ኤልሳ አቤት እንዴት ያለሽ? እኔ እኮ ራሴን የማቅና የተከበርኩ ሰው ነኝ። ሲጀመር እንዲህ አይነት ቦታ አልደርስም። እኔ መምጣቴንም መተኛቴንም አልክድም፣ ግን ልጅ ሊኖረኝ አይችልም እንዴ? ልጅን እኮ የሚሰጠው ፈጣሪ ነው አይደለም እንዴ? ፈጣሪ ደግሞ ያለውበትን ችግር እያየ ያለ ኮንዶም እንኳን ቤት ልጅ አይሰጠኝም። ዘሴምቲው ገና የዩኒቨርሲቲ ተማሪዎች በመጨረሻ ዓመታቸው ያለ ቅጥ ይዝናናሉ ተብሎ በወቅቱ ከኔ ልጅ ያላቸው ስትይ አታፍሪ? ያውም ከ3 አንዳችሁ እኮ እስካሁን የሚያከራክር ጉዳይ አይደለም። እኔ ኮንኩ ሐሰተኛው ሶስታችሁም ተመርምራችሁ ነው ማወቅ ትችላላችሁ። ሴትዮ የማንም መንገደኛ ብላለች ብዬ ዲኤንኤን መመርመር ጂል መስልሻለሁ? የምርመራ እኮ ከባድነቱ ታውቆ ነው በቴሌቪዥንም በሬዲዮ የምክር አገልግሎት ምናምን እየተባለ የሚሰበከው እንዴ? የመስራች እንደወጣት እናስብ እንጂ እንዴ እንመርመር ትላለች እንዴ? እሺ ቆይ ከሶስታችንም ጋር በተመሳሳይ ጊዜ ያለ ኮንዶም ወጥተሻል እንበል ነው። በተመሳሳይ ወቅትም አርግዘሻል እንበል። ግን ከኛ ሌላ ከሌሎች ወንዶች ጋር ያለ ኮንዶም ተወጪ እንዳልነበር በምን እርግጠኞች መሆን እንችላለን? ይሄን ነጥብ ያዝልኝ። ይዝላል። ይሄስ በዲኤንኤ ምርመራ ሊረጋገጥ ይችላል። ይሄን ደግሞ አንተ ያዝልኝ። በወቅቱ ከናንተ ጋር ያለ ኮንዶም መውጣት ያግባባ አይሆንም። ምክንያት ግን ነበረኝ። ሸርበሽ ነው መጣሽው? እሺ በወቅቱ ደጋግመህ ትመጣ ስለነበር በጣም ተግባብተን ነበር። በዛ ላይ የዘውትር ልመናና ማግባባት ከአቅሜ በላይ ነበር። አደረው
ሁሉ ጊዜ ምን ጋር ስትመጣ ለኔ ያለ እንክብካቤና እያንዳንዱ ድርጊት እንደ እህት እንጂ እንደሚከፈላት ሴት ስላልነበር አንተ ጠይቀኝ ማለት አልቻልኩም። ፍርሃትና ድንጋጤን ስመለከት የመጀመሪያ እንደመሆኑ መጠን ድንግል ስለሆንክ ማለት ነው ድንግልናን ያለ ኮንዶም ማጣት እንደማትፈልግ ስትነግረኝ እና ስትለምነኝ ተዘናጋሁ። ከዛ ውጪ ግን በወቅቱ ሶስታችሁም ልጆች ስለነበራችሁና እኔም ገና 18 ዓመት ያልሞላኝ ስለነበርኩ በስሜታዊነት የተፈጠረ እንጂ እኔ ጋር የሚመጡትን ደንበኞቼን ሁሉ ያለ ኮንዶም ማስተናገር ሴት አይነት አልነበርኩ። መዛሚያን ትንሽ ቀታላጣውም ነበር። ለዛ ቢሆን ደግሞ ዛሬ እዚህ ከእናንተ ጋር ታገኙኝም ነበር። ቆይ የት እንደምንኖር የት እንደምንሰራ እዚህ ለሶስት እንደምንኖር በምን አውቀሽ ማን ነገሮች ነው አንቺ ካላጠናሽ በስተቀር? ጎግል ነው። አይ ጎግል ዝነኛ ሰው አያልፉ መቼስ። ያው ገና ማለት ነው እንዴ ማጅራት መቼ ይልኩብናል ገና። ለነገሩ አሁንም ያው ነው። የሶስታችሁንም የመስሪያ ቤትና የመኖሪያ አድራሻ ለማወቅ ያለፉትን 2 ዓመታት ለፍቻለሁ። በኋላ ላይ የሰለሞንን መስሪያ ቤት ተጠቆምኩ። የዛለስ መጣ በጊዜ እንደወጣ ተነገረኝ። ጥበቃው ቤትን ያውቁት ስለነበር በመልከትናቸው እሳቸው ናቸው ነገሩኝ። ሽማግሌ ከርም ነው። ያን ሁሉ ጊዜ ለፍቻ ላገኘኋችሁ ዛሬ ሲስመጣ ሶስታችሁንም አንድ ላይ በአንድ ቀን ቆይተው እሱን ልጅቷ ከሶስታችን ያንዳችን ነች ማለት አንቺ ከአባትየው ምን ፍለጋ ሊመጣሽ? እኔ የህሊናዬን ጥያቄ እስከመመለስና ለእናንተ እስከ መንገድ ድረስ ያለውን ያሰብኩት። ከዚህ በኋላ ያለው ግን አንድዬ ነው የሚያውቀው። ስሚ ሴትዮ፣ እኔ ወደፊት የባንክ ማናጀር ይሆናል ተብዬ የምጠበቅ ሰው ነኝ። ይሄ ነገር ቢሰማ ይሄ ወሬ ወደፊት ህይወቴ እንደሚዛባ ታውቂ? ያንተ ህይወት የተዛባው ያን የገና ድንግል ያለ ኮንዶም የሚል ምናምን መፈክር ያለገብክ ጊዜ ነው። እኔ መጀመሪያው እናንተ ማፈላለግ የጀመርኩት የልጅ ጥያቄ እረፍት ስለነሳኝና ያለን ሁኔታ ለእናንተ መንገር ስላለብኝ እንጂ አስገድዶ ለማስመርመርም ሆነ ሌላ ነገር አልነበረም። አሁንም ቢሆን መመርመርም ሆነ እውነቱን ማወቅ ካልፈለጋችሁ የእናንተ ፋንታ ነው። እኔ ግን ቢያንስ የህሊናዬን ጥያቄ መልሻለሁ። መልካም ይሰጥ። ወዴት የሰው ህይወት በጥብጦና ስም አጥፍቶማ እንደዘበት ውልቅ ማለት አይቻልም። እያንዳንድሽ እንመረምራለን፣ እውነቱ ይወጣል። የኔ ቆንጆ ልጅ አለሽ እንዴ? አዎ፣ ግን ለምን ጠየቀኝ? አይ እንደው ካላስቸገርኩ አንዳንድ ጥያቄዎች ልጠይቅሽ ነበር። ማውቀው ከሆነ ኦኬ። እንዴት ነው በዚህ ኑሮ ውድነት ልጅ ማሳደግ? ደብተር አለ፣ እስክሪብቶ አለ፣ ዳይፐር አለ። እንዴት ነው ማሳደጉ? አይከብድም? ይከብዳል። በተለይ እቺ ካለች እቺ
መስፍኔ እኔ ይሄ ነገር አላማረኝ ነው ፈራ እንዴ? ከሶስት አንዳችን ልጅ ነሽ ብትባል ማሳደግ እንችላለን ያውም ይሄ ያለ ስለዚህ አትሊስት ትንሽ እንታገስ ያው እኔ ደግሞ እርግጠኛ ነኝ በአጭር ጊዜ ውስጥ ሎተሪ እንደሚደርሰኝ አንተም ብትሆን ክረምት ከዝናቡ ጋር ተያይዞ የኮምፒውተር ሱቅን ትከፍታለህ ሀብታሙም ቢሆን እኮ ማናጀር መሆኑ አይቀርም ስለዚህ አትሊስት 6 ወር እንታገስ እንዴ አሁን ራሱ ውስጥ ቁጭ ብዬ እኮ የኔ ህፃናት ማሳደጊያ ቤት ማደጌ ሲያንስ ጭራሽ እቺ ልጅ ነሽ ብዬ ተቀብዬ በችግር አለንጋ ሲገርፋት እኮ ነው ታየው እኔስ እሱን አይደል እንዴ የምልህ ኧረ ለልጅቷ እናስብ ለልጅቷ እናስብ ግን ቆይ እሺ ምን ይመስላል የራሱ ጉዳይ ነው ከፈለገ ይመርመርና ያሳድግ እና ጥለን እንሄድ ነው እንዴ ንገረውና ና ለክፉም ለደጉም አንተ ብትነግረው ይሻላል ሂድና ንገረው እሺ እዚሁ ጠብቀኝ ሀብትሽ በቃ ላለመመርመር ወሰነናል ምን ቢያንስ እስክንደራጅና ብቻችንን ማሳደግ እስከምንችል ድረስ ምርመራው ይለፈን ያማችኋል እንዴ ይሄም አይሆንም አዎ አይሆንም በቃ አንተ ተመርመርና ሳድ ምን እስኪ ለዛ ጁዛ ደውልለትና ምሳን ጋብዝ በለው ሰሊ ትላንት ግን ጩጫን ስታያት ምን ተሰማ በጥፊ በላት አለኝ ግን የሆነ ማላቀው ደስታ ተሰምቶኛል አንዳንዴ የሆነ መግለጽ ማችለው ደስታ የለም በቃ ጅናችሁ እኮ ተመሳስሎ ነው ስራህን ታውቀዋለህ አይደል እንጃ ማደጎ ቤት ስላደኩ ነው መሰለኝ ያኔ ልጅ ሆኜ እናትና አባቴ በተከታታይ ሲሞቱ ጎረቤቶቼ ምርጫ ስላልነበራቸው ቀጥታ ወደ ማደጎ ቤት ነበር ሲሄዱት ያኔ ያለቀስኩትን ለቅሶ መቼም ድረስ አልረሳው ግን በቃ ልክ ማደጎ ቤት ስገባ የእድሜና የዕጣ ፋንታቸዎች ያደረጉልኝ አቀባበል በህይወቴ በጣም ደሰትበት ቀን ለዛ ነው መሰለኝ ህፃናት ሁሉ ቀልቤን ይገዙታል አይዞኝ መስፍኔ ግን ለምን እንደጻን ትሆናላችሁ ነና እንዴ ገና ኬክ በልተን ሳንጠግብ ኬክ የምትበላለች ስትመጣለህ ከልጅነት ሳንወጣለች ዴ እኔ በበኩሌ የዛኔ የወንድ የዘራሱ የለኝም አትሽ እንደወጣት እናስብ እንጂ አንደኛ በቂ ገንዘብ የለንም ሁለተኛ በቂ ገንዘብ የለንም ሶስተኛ ደግሞ በቂ ገንዘብ የለንም እንዴት አድርገን ነው ማሳደግ የምንችለው ባይሆን ስንደራጅ ተመርምረን ቁርጣችንን እናቀርብ አትሻንት ነገር ግን የሆነት ይገር አንዲት ህፃን ለዛውም ትምህርት የጀመረች ልጅ ማሳደግ እኮ በጣም ከባድ እንዴ ባሁን ሰዓት እንኳንስ ልጅ ችግኝ ማሳደግ ከባድ አይደል ወዶ መሰለ እንዴ አትሽ ከተማው ላይ አክሲዮን እንዴ በዛ አታስረዳኝ ይገባኛል እኔም እኮ ስንት አመት የለፋውለትና የደከምኩለትን ገንዘብ ሜዳ ላይ መበተን ማለት ነው ወደዳችሁም ጠላችሁም ግን ሶስታችንን ቁርጣችን ነው መጀመሪያ ቁጥራችንን እንወቃ
እንዴ ልጅቷ እኮ ከሶስት ያንዳችን እንደሆነች እኮ ታውቋል። ይሄን ደግሞ እናትየው መታረጋግጣለች። እንዴት እንደዚህ ትናገራለህ? ልጅቷ የኛ መሆኑ ሳይረጋገጥ እንዴት እንደዚህ ታስባለህ? እንዴ ቆይ እኔ አንተ ልጅ እንደራሴ ልጅ አድርጌ ባሳድግ ምንድነው ችግሩ? አንተስ የኔን ወይ ሰለሞን ልጅ እንደ ልጅ ብታሳድግ ምንድነው ችግሩ? የረጅም ጊዜ ጓደኝነት ዘመናችን ይህን መስዋዕትነት ካልከፈለ ምን ያደርግልናል እንዴ? የኔ ያንተ የሚያባብል ጓደኝነት ዘመን ያሳለፈ ይመስለኝ ነበርኩ። በጣም ነው ማዝናዎች። እሱማ ይገባኛል። እኔ እኮ የምስራች እያታለለችን ይሆናል ብዬ ነው። ሀብታሙ ደግሞ እንደ እግር ኳስ ኮሜንታተር እያታለለች ነው ማለት ትወዳለህ? ቆይ ልጅቷ ከኛ ምን ፈልጋ ነው ሁሉ ጊዜ ስታፈላልገኝ ቆይታ ምጥቷሽ? ይልቁን አሁን አንተ ራስህ ተታለልክ። ጋይስ እንዲሆነን እንኳን ቆይም የራሷ የብሌን ፍቅር ቤትና ንብረት ይሰጣል። ለዛው ብዙ ሳንኩ አማን ይህን ችግር ብቻ ተረዳርተንና ተደጋግፈንላት ፕሊስ አትሽ ካሞን ጋይስ በቃ እንደዚህ እኮ የሚያጨቃጭቀን ነገር የለም። ተግባብተናል እኮ በቃ በቃ ተግባባን። ያው ሶስታችንም በአንድነት ለብሌንዬ እናቷሽ ትላለች አኝ እኛንም ተረጅና የምስራች በቃ አቅማችን እስክናደራጅ ድረስ በጋራ እናሳድጋለን። ወይ ጉድ! ይሄ እንዴት ይሆናል? እንዴት ይሆናል ብሎ ነገር እንዴ? ይሄ እኮ በጣም ሲምፕል ነገር ነው አይደል? የኔ ቆንጆ በቃ ዋናው ነገር የሷምቾት መጠበቁ ነው አይደል? ስለዚህ በቃ ትንሽ ጊዜ ስጭን በቃ። እኔ እኮ እግዚአብሔር ይመስገን ደሞዝ አለኝ ለልጅ አላንስም፣ ግን የሊናዬን ጥያቄ ለመመለስ ስል ነው። ተይ የምስራች ተይ። ደሃ ህሊና የለው ሆድ ነው ያለው። ያለንን ሆድ ደግሞ ሆድ አታስብሽ። ምን ድህነት በበር ሲገባ ህሊና በመስኮት ሾልኮ ሲወጣ እናቀውም እንዴ? ይሄ ቦቅባቃ እንደውም የአይን ማኞች መስፈን እኔም እኮ ከቤት ይዤ ወጣው ተወሪ አለ ላውራ እንጂ እንዴ። እንደውም ሀብታሙ ቤቱን ሊለቅልሽ ወስኗል። ሰለሞን ኧረ አንተ ለቋል። አንተ ልጅ አብዳሃል እንዴ ደፋር። እንደውም የሀብታሙ ሁኔታ ስመለከት እውን ህሊና አይሾልክም ምን ብዬ ራሴን ጠይቃለሁ። ነው መስኮቱ ለሀብታሙ ቆልፎበታል እኮ እላለሁ። የምስራች ከኛ ምንም ጥቅም ፈልገሽ እንዳልመጣሽ ይገባል፣ ግን በቃ ሁኔታዎችን ለማመቻቸት የግድ ጊዜ ያስፈልጋል። እኔ እንጃ። እኔ ግን የሚሆን አልመሰለኝም። ቋንቺ ለምን የቤት ኪራይ አልከፍልም ነው? ለምን የቤት ወጪ ራስ ያወጣው? እነሱ እስከ ተስማሙርሳች ምን አስጨነቀሽ? አሁን ብሌን አባቴ የትኛው ነው ብትለኝ ማንኛው ነው ማለት? ይሄ ሁሉ ጣውረድ እኮ እሷን ከአባቷ ጋር ለማገናኘት እንጂ ወጪን ተደራጅተው እንዲጋሩልኝ አልነበር። ተደራጅተው ኮብልስቶን ሰሩ፣ ተደራጅተው ልጅ አሳደጉ። አንቺ ምን አስጨነቀሽ? እነሱ እስከ ተስማሙ ድረስ መደራጀት የሚሰጠውን ጥቅም ማወቅ ከፈለግሽ ደግሞ በማንኛውም ሰዓት ቲቪሽን ማብራት ነው። ይኸውልሽ የምስራች አሁንም ያልገባሽ ነገር ይሄ ነገር እኮ በቃ ለጥቂት ጊዜ ነው የሚቆየው። በቃ ለጥቂት ወራቶች። አሁንም ይሄ ህሊና ምናምን የምትይውን ነገር አልተውሽም? የህሊና ዕዳ እኮ የባንክ ዕዳ አይደለም እንዴ? አያሳስር አያስከስስ። ተይ እንጂ ተይ የምስራች እንዴ። እኛንም ህሊና ቢስ አታድርጊ። ህሊና ባይኖረንም ህሊና የምትባል ልጅ እኮ እናውቃለን አይደል? ሄሎ እሺ እሺ እሺ
አንተ ስልክ ተዘግቶናል እንዴ የምትቀባጥረው? እና ጆሮዬ ላይ ዘጋችብኝ ልበል? አያሳፍርም? እሱ ያሳፍራል። እሺ አዎ ለእጩ አባትነት በመብቃቴ ደስ ብሎኛል። ምንድነው ላይክ ብቻ ማድረግ ሼርም እያደረግን እንጂ ቤት ለመምጣት በመወሰንሽ እጅግ ደስ እንዳለን የልኡካን ቡድኑን ወክዬ ስናገር በታላቅ ኩራት ነው። አይነን እኮ እንደዚህ ስታጥበረብረው ሪሲት በሚጥሚጣ የሰጡ ነው የምትመስለው። አምጣ አቤት የመሬት ግዢ ነው እንዴ የምንከፍለው? መስፍኔ አይ መስፍኔ እቺን ካርታ ያዥ። አንድ ቀን በስሜ ታዞሪያታለሽ። ያዥ ሁሌ እንደዚህ እየከፈላችሁ ግን ትችሉታላችሁ? ታዲያ ለምን ቤት አታበስሉም? አሁንማ ተወስኗል። ታበስሉ ልንብሰለሰል ሰራተኛ ልንቀጥር። አንተማ ምን አለበት አባቴ ካካካካካካ አረጋሽ ሀብታሙ እንደወጣት እናስብ። አንተም ጠዋት ማታ እየተነሳ ጉድ ጉድ ከምትል ሽንኩርት ከሚያነድ ለሶስት አንድ ሰራተኛ እንቅጠርና ይለፍልን። እኔ ለራሴ አላንስ። ቆይ አንተ ሽንኩርት አስለቅሶ ኑሮ አስለቅሶ ትችላለህ? ጋሽ ሀብታሙ መጣቶ ገላገልከን ጋሽ ሀብታሙ። ስራ እንዴት ነው? ቤቱን ጭር ታደርገው ወደ ሙያ ሄደ ማበረታቻ ጉቦ የለመደ ሰው እኮ እሺ እንደዚህ እናደርጋለን። ይህ የቤቱ ስፔሻል ነው። እንደዚህ እንከፍታለን። ሳናበዛ ማርማራታ በትንሹ አንድ ማንኪያ እዚህ ቸረጋ እናደርጋለን። ቀባ 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 ለመልክ ያክል እንደዚህ እንበሳዋለን። ይህ ኔሊ ስፔሻል አፒታይዘር ይባላል። አንድ ገመጣ ሼፍ ደመቀ ፈቅደዋል። ና እንዴ ሚስማር የምትነቅል አስመሰልከው እኮ። አንተ ራስህ ስራ ይበሉ እንጂ ለወደ አንደኛ ከርሳ ክርስቶስ እንኳን እግር አጥቧል። አንተ አንድ ሳህን አጥበህ እንደዚህ ትኮፈሳለህ? ኑቡና ጠጡ ተብላችኋል። ቆይ ራስ ሰርተን ስንጨርስ እንመጣለን።
መጣን ቢያት እሺ እኔ ቆንጆ አንተ ያማን እንዴ ምን ገና ትምህርት ነው እኔ እንጃ ቶሎ ነው ያለች ዘቢብም አለች ዘቢብ አለች መጣን ደርሷል በር ላይ ናቸው በላት አልደረሱም አንመጣም በያት አንመጣም አንሄድም ይኸውልህ ጋሺ ጠሪ አክባሪ ነው ጠሪ ቅሌታ ነው ይላል ተነስ መስፍን ተነስ መስፍን እስካሁን እዚህ ናችሁ ያላቅም ተነሳለህ ጨርስ ጥንቅቅ አድርጋችሁ አትበሉ ልካችሁን እኮ ማወቅ ቆንጆ ምን አለበት የአዲስ አበባ ሆቴሎች ከናንተ ቢማሩ አብልታው አጠጥታው ተመራርቀህ ያለቢል ምን ያትርፉ ታዲያ ጽድቅ ነው ከዛሬ ጀምሮ የኛ የሞባይል ስልክ ጥሪ ምን እንደሚሆን ታውቃላችሁ ክፋል ምደሽኝ ተከፋ አይቶም ማያውቀውን አያ ከዛሬ በኋላ እኮ ይሄን ቅዱስ ራት አልናገኘው ከነገ ጀምሮ ወደ ዳቦ በሙዝና ጋሽ ሀብታሙ ለመጻት ቀን አብስሎ ወደሚያበስለው ራት ልንመለስ አይደል ጉረኛ ያንንም እኮ ማበስለው ነኝ ታዲያ ምን ችግር አለው እናንተ ፈቃደኛ ከሆናችሁ እኮ እኔ ላበስልላችሁ እችላለሁ እውነትሽን ነው እሺ ዳንታን ይደፋ ባይሆን አንቺ ብሌንሻን በደንብ ተንከባከቢልን ከስራ ጋር እኮ በጣም ከባድ ነው እውነቱን ነው የማንችን በጣም ማስቸገር ነው የሚሆንብን ያው እኮ ነው ለኔና ለብሌንሻ መስራት አይቀርም ስለዚህ ትንሽ ሰፋ ማድረግ ነው ያን ያህል አያስቸግርም ባይሆን በጀቱን በደንብ መበጀት ነው የባለ 5 ኮከብ ሆቴል ሼፍ እንዳገኛችሁ ቁጠሩት እንግዲህ ካላችሁ ለሆቴልስ ገብረናል እንዴ አው ሼፍ ደመቁ ተገኝታ ነው እንዴ አንዳንዴ ያው ረዳት ስለሚያስፈልግ እየመጣሽ አግዣት ተራሳው ሌሊ ትንሽ ወሬዋን ስታወራት ግን ረዳት የሎንቺን ሹፌር ረዳት አስመሰልሽ አይ ታደስ ምን ወጣቱ ግን እንዴት ተበላሽቷል መሰለሽ እኔማ ቢጨንቀኝ ፖሊስ ነኝ እያልኩኝ ነጥቄ መቀበል ጀመርኩኝ እኮ ሲጋራ ቱምባው ጋያ ይሄን ራሱ እኮ ከነሱ ነው ነጥቄ እኮ ተቀብዬ ያመጣሁት ምን እኔማ ብሬያችሁ እኮ ሻይ ቡና ብል ደስ ይለኝ ነበር ግን ገብቼ ሻወር ልውሰድ እቺን ነገርም ላቃጥላት ባይሆን ስለደረስኩበት ነገር እንድንነጋገር ስልክሽን ስጭኝና ማለት አይ ማለት ባለፈው ያው ካፌ በተፈጠረው ነገር ጸረ ሲጋራ ሙቭመንቶች ላይ አንቺን ቮለንተር ኮንሽ ብዬ ነው ስማ ከስንት ሰዎች መካከል መሰለ ባንኩ ለዚህ ክብር ያጭ ይገርማል ባለፉት ጥቂት አመታት በዚሁ ሄድ ኦፊስ በሚያዘጋጀው አመታዊ ስብሰባ ላይ ፕሬዘንቴሽን የማቅረብ እድል የገጠማቸው ሰዎች ወር እንኳን ሳይሞላቸው ነው ባንኩ የብራንች ማናጀርነትን ቦታ ይሰጣቸው በአጋጣሚ ፕሬዘንቴሽን አድርግ ተብለ ባንክ ማኔጀር ሞንት መያዝ ስማ ፕሬዘንቴሽን የማቅረብ እድል እኮ እንዳንተ ጥሩ ስልክ ላይ ያዙት ሳይሆን ጥሩ ጭንቅላት ላላቸው ጭንቅላት ቁርጭምጭሚት በእናቴን ስም አውቀዋለሁ የት ነበር የማውቀው ግሮሰሪ አዳል ደፋር ደግሞ ይኸውልህ ኤቭሪቲንግ ላፕቶፕ ላይ ስለሚያልቅ አትቸገር ማኑዋል ምናምን እንዳይመስልሽ የሰለሞን አይነት ቫይረስ እንዳይገባብህ ግን ባካፕ ያዝ እሱ ለግድ የለሾች ነው የምንጭስ ነው አንቺ የሰለሞንን ላቃጥልላችሁ ብዬ ነው የሰለሞንን አቤት
አቤት እንዴ! አራ 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 ኦሮሮሮሮሮ አራ የሳንትና ላቃጠለው ብዬ ነው። አራ እንዴ ምንድነው ነገሩ? አይ እኔ እኮ ጭሱ ለህፃናት አደገኛ ነው ብዬ ነው እንጂ ይቃጠል ምን ይሄ ተቃጠለ አልተቃጠለ ምልሽ ብሮንካይትስ አለ፣ ካንሰር አለ፣ መክሰር አለ። በጤና በኩልም ቢሆን እኮ ትልቅ ኪሳራ ነው እንጂ ይሄ ይቃጠል እንዲቃጠል አይደል ከሰፈር ቦዘኔ ነጥቅ ያመጣት ኦሮሮሮሮሮ አራራራራ በእኔውን ተነሽ ነግቢ አንቺ ብሌንሻ። አሁን ደግሞ ምን ልታዘዝ? ቡና ይፈላ። ቡና ይፈላ ይፈላል። ይፈላ ቡና ይፈላ ሻይ ነይ ነይ ይፈላ ሻይ ነይ ብሌንሻ። ቆንጆ ሀሳብ ነው ያመጣሽው። ጋሽ ሀብታሙስ ምን ይላሉ እንዴ? ቡና ይፈላ ሲባል ያንተ ደም ቀድሞ ይፈላል እንዴ? አሁን እሱን ተወቀይ። ቡናው ማን ያፈላል? ደስታ ፊንገር መጫወትና የተሸነፈ ያፈላል። እሺ እኔ ፊንገር ነኝ። ደስታ ኦይ ጋሽ ሀብታሙ ለምን ነው የማትጫወተው? አብዳል እንዴ ደፋር ካውን እንደው ካው ብግ ምግብ እየተበላ ነው ቡና እየተፈላ ሌላ ስራ አይሰራም። ችግር አለ? ምግብ እየተበላና ቡና እየተፈላ ሌላ ስራ አይሰራም። ማን ያለው? ነቻ ነው የቡና ቁርስ የለም እንዴ? የቡና ቁርስ ነው ሂድና ጎረቤት እንደዚህ አምጣ። ማፈሪያ ሂድ ማድ ቤት ዳቦ አለለ። ይሄ ምን አባቱ አባት ይሰደባል እንዴ? እኮ አትነግሪው? ያውም እኔን የመሰለ አባት ይሰደባል? አንተ አባቴ ነህ እንዴ? አቤት ነይ ቡና ስጭኛለሽ። ነይ ቡና ስጭኝ። መጀመሪያ ትልቅ ሰው ስለሆነ ለጋሽ ሀብታሙ ለሳቸው ለጋሼ ስጫቸው። ለትልቅ ሰው ስለሆነ ጎበዝ 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 ያማታል እንዴ? እኔ ራስህን ሳታመጣ እንትን ነበር ተዋ ሀገር የተገለበጠ ነው። በዝም በል ይደረዛ ትበልሽ ራሱ ይደፋብሮ ወይናታ እንዴት ነው መስፍኔ? ተስፋ አለው? ዳታ ማስቀመጫው ይላል። ለዚህ ነበር ባካፕ አስቀምጥኝ ነበር። ወይናታ ተዋረዱ። እናንተ ናችሁ እዚህ ሁሉ ጣጣ ውስጥ የከተታችሁ። ለነገሩ አንተ ማለት ነው ከወረቀት ዘለ ላፕቶፕ ላይ ጉብ አንተንም ዝም አትል። እነ ታይፕ አሉ። በመሃል ስንት ነገር አለ። አስቀምጠው። ለነገሩ ችግር የለውም። በአሁኑ አመት ካልተሳካ በሚቀጥለው አመት ይሳካ። አንተ ዝም ማለት አትችልም እንዴ? በሚቀጥለው አመት ካልተሳካ ደግሞ በሚቀጥለው አመት ይሳካ። አዎ ይገባኛል። እድሜ ይሄዳል። ግን ምን ታደርገዋለህ ጋሽ ሀብታሙ?
እድሜና ላፕቶፕ እኮ ሲሄድ ታወቀ። አንተ ለምንድን ነው ዝም የማትለው? አንተ ራስህን ስርዓት ይኑር፣ ልቀቀው። አንተ ለምን ስርዓት አይኖርም? አረፉ እንዴ ድፍት ነው ማረግሽ። አብዱልዚህ እንዴ ሰላም ሰላም ሰላሙንስ አሁን ነበር ወጣ ብሎ ነው መጸዳጃ ቤት መሰለኝ። አሁንም አልተሻሻለም ማለት ነው። አንቺ ደግሞ ትሸፋፍኝለታለሽ አይደል? በዚህ ሰዓት የት እንደሚሄድ አጣውትና ነው። እኔ ነኝ የማውቀው ማደርገውን ነገር። ወይኔ ሆላንድ እዚሁ አዲስ አበባ ምን የትራንስፖርቱን ነገር ታውቀው የለም? እኔማ አዲስ አበባ ከሙል አትላንታ ደረስ ብዬ ልምጣ ብዬ ነበር። ትኬት ኦፊሰሮቹ ፍላይት አልቋል አይሉኝም። ምን ይደረግ አልኩና እዚቹ አዲስ አበባ ከትሜው አልኩኝ። የኔ ነገር የምትሰሩትን ሳላሳያችሁ እጄ ግራ ገባችሁ አይደለም? እኔን ግራ ይግባኝ። ሰለሞን የምትቀልድበትን ርዕስ ወቅ እንጂ አለቃ ተብዬው የት ነው ያለው ብሎ መጥቶ ሲደነፋው ነው ሄዶ። አንተ ለምን ስራህን በአግባቡ አሰራም? ምን ነው ግን እሱ እንደዚህ ቆዳ የጠበበኝ አለ? ትላንትና አውሮፓ ተምሮ ስለመጣ ያካብዳል እንዴ? አዲስ አበባ ዩኒቨርሲቲ ያለው ማለት እንደራሳ እሱ አውሮፓ ሄዶ ሲማር አንተ እዚህ አውሮፓ ሲጋራ ከመምረጥ ውጪ ምን አደረክ? እኔ አጨስኩ፣ አንተ ምን አባክ ሰራ? እኔንማ በደንብ ጠንቅቀህ ታውቀኛለህ። በመወደው የአይቲ ትምህርት ላይ ለመስራትና ከዚህ እስኪገላግለኝ ድረስ እየጣርኩ እንደሆነ። አይቲ መውደድ ማለት አልበላም አልጠጣም ብሎ የኤችፒ ፊዚክስ ትልቁን ስልክ መያዝ ነው? እንደሱ አይደለም። የሚያዙትን ስልክ ሽጦ መቃም። ወይ አሁን እሱን ተውትና አንተ ለምን ጸባይን አታስተካክልም? እኛንም አታሳቀን። እሱ የኔ ባህሪ ከሆላንዶች ጋር አልገጠመለትምና የኔ ወርቅ የሆነ ያበሻ ባህሪ ልቀይር እንዴ? ኧረ በእናትሽ 6 ኪሎ እኮ አብረን ስንማር ይሄን ነፈስ ብታዩ እንደዚህ አትገረሚም ነበር? ወይኔ አውሮፓ ወይኔ አውሮፓ እንደዚህ ጉድ ትሰሪ መስፍኔ። እንደውም ትዝ አይልም ያኔ የመጨረሻ መተማሪ ሆነን የሆነች ጭሰታ ማራዳ ልጅ ወዶ ሲንገላታ? እንደውም ልጅቷ የክለብ ሙድ ይመቻታል መባሉን ሰምቶ አለችበት በተባለበት ክለብ እየዞረ ሲንገላጀጅ እንዳልነበረ ሂደ እኔ ልሙት። እንደውም እኛ የምንሄድበት ሰፈር እንኳን እኔ ራሴ ከአንዴም ሁለቴ አይቼው ሸውጄው አልፌያለሁ። ይሄ ብራም ጌጃ የማንም ገገማ መጫወቻ ነው። ፈንጭቶ እኮ ነው ሄደው። እኔ ግን የምትሉትን ያህል መጥፎ ሰው አይመስለኝም። ዛሬ ጠዋት እንኳን ቢሮ ሄጄ ለነገ ፍቃድ ስጠይቀው ወዲያው ነው እሺ ያለኝ። ካወራሩ እንደተረዳሁት መልካም ሰው ይመስለኛል። ነፈዝ ነገር ሰውየው ለቺክ ሟች ነው ሲባል አይገባሽም እንዴ? አይ ለነገሩ ላንቺማ ቢጤሽ እኔ እንደው ዝም ብዬ ሳያችሁ የሆነ የነፍስ ጓደኛሞች ነው የምትመስሉ። እሱ አውሮፓ በመሄድ ሲበልጥሽ፣ አንቺ ደግሞ ብዙ ወንድ ጋር በመሄድ ትበልጫለሽ። ኧረ እባክህ ካንተ ስለሚሻል መሰለኝ አለቃዬ ነው። አትሳሳቺ አትሳሳቺ አትሳሳቺ። አለቃ የሚለው ቃል በመሰረቱ አለቅላቂ ከሚለው የግሪክ ቃል የተገኘ ሲሆን ባለቀለቅሽ ቁጥር እልቅና በሽ በሆነበት ሀገር አለቃ ለመሆነ የሚያስገርመኝ እንዳይመስልሽ። አብራችሁ ተምራችሁ ሲወጭ ድል ስላገኘ ነው አንዲ የምታላዝነው። አይ የዚህ ሀገር ሴቶች ከሀገራችሁ ወንድ ይልቅ ከውጭ ለመጣ ልብስ መስቀያ አሻንጉሊት ልባችሁ ይደነግጣል። አይ መስፍኔ እንዴት ነው እንደዚህ በስራ መመሰጥ? ምንሻውች አንድ ጓደኛዬ የሚገርም ስራ ነው ያገናኘኝ። የሚገርም ከአይቲ ጋር ስለሚያዝ ነው መሰለኝ በጣም በፍቅር ነው መሰሩ። ፍሬንድ አይለኛ ዝግኩ እንዴ ነው መትጋት። እንዴት ነው በስምህ የሚጠራ ህንጻ ለመገንባት አስበሃል እንዴ? አይ የምን ህንጻ ነው? ምናልባት ግን እግዚአብሔር ከፈቀደ በስሜ የምትጠራ ህንጻ ትኖራለች።
ያርግልህ። አሜን አፍትሽ አሜን። አንቺን እስካገኝ ድረስ የኔ ቆንጆ ከመንፈሳዊ ህይወት ውጪ ምንም ነገር ታይቶኛ አያውቅም ነበር። አሁንም ቢሆን በቁርባን ተጋብተን እንድንቀመጥ ነው የምፈልገው። ሰው በቢቢሲ በሲኤንኤን ዓለምን ተመለከትኩ ይላል። እኔ እኮ ዓለምን ያየሁት ባንቺ ነው ዓለሜ። ገና በሁለት ቀን 2 ደቂቃስ ቢሆን እሱን ታዩ 2 ሰከንድ ላስተዋይ ሰው በቂ ነው። በጣም ትገርማለህ። መቼም ዛሬ አንለያይም አይደል? ማለት አየሽ በፍቅራችን ዙሪያ ያሰብኳቸው ብዙ ነገሮች አሉ። እነዚህን ነገሮች ደግሞ ጋደም ብለን እናወራለን። ጋደም ያለሽ አየሽ ረጅሙን የፍቅር መንገድ ስታስቢ ቁጭ ብሎ ይደክማል። መቼም ጋደም ብሎ ሲያወሩት የማያጥር ነገር የለም ብዬ ነው። ገና ለገና እሺ ትለኛለች ብዬ እኮ በሌለኝ ገንዘብ ነው ክለብ ሳንዶች ቢራ ምናምን የገረዘች። ያላይን አባት አንተ እዛ ቤት ምን አስገደ? መስፍኔ ሁኔታዋን ብታየው እኮ አይደለም ክለብ ሳንዶች የእግር ኳስ ክለብ ትገዛለህ። ቃውን አደራችሁ አላደራችሁ? እሱማ አድረናል ግን አላደረግም። ለምን ክላስ ይዘን ሁሉ ነገር ከጨረስን በኋላ ወራዊ ግዴታ የለኝኝ አትለኝ? እና ቆይ ክላስ ድረስ ተከትላ የምትገባው ስለ ወራዊ ግዴታ ሌክቸር ልትሰጣት መስሏት? ምን አባቷ አቅላታለሁ እቺ ወራዊ ግዴታ። እኔማ ሙድ ያዘች ምናምን መስሎኝ ብለምናት ብለማመጣት ወይ ፍንክች ካላመን ክላስ ሹፍ አትለኝም? ሾፍካው ማ ትንሽ እንደው መንግስት ምን አለ በነካጁ ይሄን ምናምናቸውን እኮ ቢገድብልን ትልቅ ውለታ ነበር የሚውልልን። ያኔ ከደሞዛችን አይደለም ከእድሜያችን ቢቆረጥ ቅር አይለኝ። ብሌንሽ አትገቢም? እና መስፍኔን እየጠበቅኩ ነው። እሺ ልጅን ፈልግ መተናል ዛሬ በማለዳ ማንም ትፈልጋላችሁ ዛሬ በማለዳ እንፈልጋለን ዛሬ በማለዳ አይንን ከሴት ላይ አንሳ። በል ቅዳሜ ወይ ላፕቶፑንም ስልኩንም አልቋል። እሺ ማንም የሚወስደኝ የለም። እኔ ወስድሻለሁ የኔ ቆንጆ። እኔ ወስድሻለሁ። እሺ ወስድሻለሁ። አሁን በእኛ ደሞዝ ለባለ ሱቁ ተከፍሎ ለቤት ኪራይ ተከፍሎ ለጫት ቤት ተከፍሎ አለኮ ደግሞ የጋሽ ሀብታሙ አለኮ ለሱ ተከፍሎ እንዴት ብለን ነው ከወር መኖር የምንችለው? ኔሊ አንተ እኮ ያሪሲ በቆጅ ልጅ ነው እኮ የምትመስለኝ። እንዴት ሁሌ ከአበዳሪዎቹ ለማምለጥ እንደሮጥክ ነው። ሰው ብር ለማግኘትና ዝና ለማግኘት ይሮጣል፣ አንተ ከዕዳ ለማምለጥ ትሮጣለህ። ተውባክ እሱንም ምን ይሆኜ ነው አመድ በዱቄት ይስቃላል። ይልቅ የምስራች ጓደኛ ዘቢብ ስልኳን እኮ ገጨች። ምን ታፈጣለህ? ስልኳን ገጨችኝ እንጂ መኪና ገጨኝ አላልኩም እኮ። ይልቅ ስልክን ስጠኝ ደውልልኝ። ይዴ ላንተ እቺትሲ ደፋር አብዳል። አንተ አስቀምጠው፣ ካርድ የለውም አስቀምጠው። ሰለሞን ነፍሱን ይማረውና ስቲቭ ጆብስ እሱ ሲሞት ፊት ነሱኝ እንጂ አፕሎች አዲስ ስልክ ወጣ ሲባል ሰለሞን አረ ሰለሞን እያሉ ነበር የሚያቀብሉኝ። አንተ ቀላል ሰው አድርገኛል። ኤሎ እኔ ቆንጆ እኔ ገና ሽማግሌ ልካለው እያልኩኝ ሳስብ አንቺ ጭራሽ ትዘጊኛለሽ። ኧረ እባክህ
ሽማግሌው ለሶስት ነው የሚላከው? አቤት አቤት። እኔ እኮ ከእናንተ በኋላ የመንግስት ሰራተኛ ማመን ተውኩኝ። አቤት አቤት አቤት። ሰምተሃል? ግድ የለሽም ድገሚልን። ሽማግሌው ለሶስት ነው ወይ የሚላከው? ያው የእናንተ ነገር ብዬ ነው። ምን 30 ቢላክ ላንቺ ሲያንስብሽ ነው? አንተን ሰምተህ በቃ ሰሞኑን እደውልልሻለሁ። ሰማህ አይደል ቅሌታችንን? ዘመቻ የመንግስት ሰራተኛ ስም ማደስ የሚል አዲስ ፕሮጀክት ያስፈልጋል። የግድ እንደዚህ ተንቀልማ አንቀር ገጽታ ግንባታ ያስፈልጋል። የሰው መጫወቻ ብሌንሻ ዛሬ ፊልም ላይ ማለት የለም የጥናት ጊዜ ነው። እሺ ውሃ ጠማኝ። እሱ ይቻላል። ተው እያልኳችሁ እሺ ምን ተጠቀማችሁ? ይሄው አንተም የምትንገበገብለት ስልክህን ወር እንኳን ሳይሞላ አጣ። እየሆነ ያለነው ነገር እስቲውት የማንወጣበት አዘቅት ውስጥ እኮ ነው የገባን። ሄሎ ምን ኦፕራሲዮን ብሌን ምንድነው? መቼ? ምንድነው? እሺ መጣን። ቆይ መጣን። የምስራች ነች። ብሌን በጣም ስለታመመች አስቸኳይ ኦፕራሲዮን ገብታለች። የምር ነው? መስፍኔ እንደ ወጣት እናስብ እንጂ እንዴ ሌላ ትርፍ አንጀት አትሁንባት እንዴ። ቦቃ ለምን እንዳነሽ ነው ማመስገን ሲገባ። ኧረ ተይ እግዚአብሔር የማይወደው ትርፍ አንጀት እኮ ቀላል በሽታ ነው። ደግሞ በጊዜ ነው የደረስንበት አይደል እንዴ? በቃ ለነገሩ መስፍኔ እቅፍ ውስጥ መግባት አይደለም ለቅሶ ሞት ያስመኛል እኮ። ቦቃ ይቅርታ እንዴ ወላጆች በስተቀር እንዴ ተጠብቁኝ። አብትሽ መጣ። መስፍን ወላጅ ያው ዘቢብ እንደነገረችን ከሆነ ከገስታውስ የቀን ውጭ ላይ አንስተው ነው ለሕክምና ያሉት። ያ ደግሞ እንደ አባትነታችን የግድ ወጪውን መሸፈን አለብን። ያው አብትሽ እንዳልጨርሰው ስማ፣ ሲጀመር ይሄን ቤተ መንግስት የመሰለ ሆስፒታል ለምን መጡ? ይሄ እኮ ጤና ጣቢያ ውስጥ ማለቅ የሚገባው ጉዳይ ነው። ስማ፣ እኔ ደግሞ ባንክ ቡኬ ውስጥ ያለችው ገንዘብ ሰኔ ላይ ትምህርቴን ለመጨረስና የእናቴን ቤት ለማስፈጸም ነው። ከዚህች ውጪ ቤሳ ቤስቲ ነው የለኝም። እሺ ቤሳ ቤስቲ ነው።
እንግዲህ ለይላ ሌላም ነገር ልጨምር። ምንድን? ዶክተሩ እንደነገረኝ ከሆነ ብሌን ከዚህ በኋላ ተራ ትምህርት ቤት መማር የለባትም። ኧረ የበለጠ ቴክር ሊደረግላት ስለሚገባ ደህና ትምህርት ቤት መግባት አለባት ብሎ ነው። እኔን ውጪ ይችላልው ብዬ ክረምት ላይ ኢንተርኔት ቤት ለመክፈት ያስቀመጥኩትን ገንዘብ እንግዲህ ምን ይደረጋል? እግዚአብሔር ካመጣው ሆነ ድገምለት አንዴ። ክፈለው አይበላችሁ እንጂ ሆነ በሉ። እሺን ይወዳል። ምንም ሰሞኑን ባትሄድም ብሌንሻ ነገ ሰርተፍኬት የምትቀበልበት ቀን ነው። ለነገሩ እኔም ስራ ነኝ፣ እሷም የምትችለው መሰለኝ። አይ አሁን እኮ ደህና ነች፣ ደግሞ መራመድ ትችላለች። ነገ ባይሆን ከሶስት አንዳችን ተነጋግረን ትምህርት ቤት ይዘናት እንሄዳለን። እኔ የምልሽ ከብሌንሻ ጋር ለምን ኬክ አልጋብዛችሁ? ኬክ አልወድማ። ውሸታ ኬክ ስለምትወጂ አይደል እንዴ እኔን የወደድሽው? ኧረ እባክህ ኬኩ። አቤት ደግሞ ብሌንሻ አንቺን ስለምትወድሽና ከሰው ሰው ቢለዩ አመትም አይቆዩ የሚለው የአማርኛ ተረትና ምሳሌ ባይምሮዬ ስላለ እንጂ ወድጄሽ ምናምን እንዳይመስልሽ። አትወዴ ነው እንዴ በወጣው በገባው ቁጥር እንደ ጥላም ተከተለኝ? አቤት ለማንኛውም አልችልም። አይ እሷን እንኳን ታያት አልችልም ታያት። እኛ ጠይቀናት እምቢ ያለች ሴት የለችም። አዎ አንድ ነበረች። በኋላ ላይ ግን እሷንም ሳጣራ ወንድ ሆኖ ተገኘች። አረ ጓደኛሽን አንድ በይልኝ እንዴ! በወጣው በገባው ቁጥር እየተከታተለች እኮ ፋታ ነሳችኝ። ስወጣ ማጀብ ነው፣ ስገባ ማጀብ ነው። አሁንማ አምባሳደር ይሆንኩ ኮላ ነው መሰለኝ። ብላ ኬክ ካልጋበስከኝ እቺ ቆንጆ የኔ ቆንጆ እኔ አልሄድም፣ እናንተ መሄድ ትችላላችሁ። ግልግል ነው። ባክሽ መስፍን እኔ ነኝ መሄድ ያለብኝ። ያው እንደዚህ አይነት የትምህርት ቤት ፕሮግራሞች ላይ ከሶስታችን ጀንተል ያለ ሰው ነው መሄድ ያለበት። መስፍን እኛ እኮ ስለለመድነው ነው እንጂ ፊትሽ መስፍን ይሄ ፊት እንኳን ለሰው ለእንስሳ ይከብዳል አይደል እንዴ? ሜዳ ፊት አውት ነው አለ። ሰለሞን እኮ ህፃናት የማይደርሱበት ቦታ ይቀመጥ የተባለ አደንዛዥ ጽም። አንተ ሰለሞን አታውቀውም? አብዳል እንደ አንተ ደፋር። እና አሁን እኔ ነኝ ልሂድ እያልክ ያለው? እኔ ልሂድ እጣ ይወጣል። ደስ ይለኛል። አቤት ለጣው ላንተ ቢወጣም እኛ መሄድ እንችላለን። ለምን መስፍን ወጣት እናስብ እንጂ እንዴ እኛም እኮ ጮህ አባቶች ነን። ባይሆን አንተ እዛ ሄደህ አባትነትን ታውጃለህ። ሷሪፍ እንደውም ለብሌንሻ ክብር ስንል ሶስታችን ነው የምንሄደው። እኔ አልሄድም። ምን ስለሆንክ ነው የማትሄደው? ምን ስለሆንክ ነው የምሄደው? እኔና ሰለሞን ሄደን አንተ ብትቀር ብሌን ደስ የሚላት ይመስላል? ተርመት ምን ጠሻል እኮ አንቺም አብዳል እንዴ ደፋ እንዴ። አሁን ደግሞ ከሁሉም ክላስ አንደኛ በመውጣት አስገራሚ ስራ የሰራችውን ተማሪ ወላጅ ወደ መድረክ የምንጋብዝበት ጊዜ ነው። ለዚህ የበቃችበትን የአጠናና የአስተዳደግ ሚስጥር ለሌሎቻችን እንዲያካፍሉን እንጋብዛለን። የተማሪ ብሌን ወላጅ እንዴ
በጣም ነው እንዴት ናችሁ? ብሌን 3 አባቶች አሏት። ሶስታችንም በጣም ስለምንወዳት በጣም ስለምናፈቅራት በስነ ስርዓት ትሪት እያደረግን እያስጠናናትና እየደገፍናት ለዚህ ውጤት በቅታለች። ምክንያቱም 3 አባት ስላላት። ደግሞ ሶስታችንን በፍቅር ነው የምንወዳት። እናንተ አንድ አባት ብቻ ነው ያላችሁ፣ ብሌን ደግሞ 3 ነው ያላት። ብሌን እንቁልልጭ አትያቸው? እንቁልልጭ የተነጋገርነው ሶስታችንም ትምህርት ቤት እንድንሄድ እንጂ መድረክ ላይ ወጣችሁ ዘባርቃችሁ እኔንም ልጅቷንም ለማሳቀቅ አይደል የማትረው። አረ መስፍኔ እንደወጣት እናስብ። የምረባማ ስለሆንኩ ነው ከ5 ዓመት በኋላ በሬ ተንኳክቶ ልጅህን ተረከብ የተባልኩት። ደግሞ መራብ እንጂ መራባት ምንም ክፋት የለም። እንዳንተ አይነቱ ከሚራባ ቢራብ ነው የሚሻለው። ያልጠየቀውን አዘባርቅ። አንተ ተወው ዘባርቅ። የገረመኝ አንተ ነው። ያንተ ትልቅ ሰው አለ እንዴ? ለነገሩ ከዚህ በኋላ ይታገኛታላችሁ። ራሴ ትምህርት ቤት አደርሳታለሁ፣ ራሴ መልሳታለሁ። ታገኛታላችሁ? አዎ። የተራበና የወለደ አንጀት ነው ብለማ እንድትጮትብኝ አልፈቅድልህም። እኔ እስቲ ልጄን ትምህርት ቤት መውሰድ አያምረኝም? ያምረኛል። መስፍኔ መብታችንማ ይከበር፣ መብታችን ይከበር። እኔም ብሆን አድማሴን ላስፋ። እንዴ ምን ይታወቃል፣ ነገ ከነገ ወዲያ ትምህርት ቤት የሆነ ነገር ይገኝ ይሆናል እኮ። ሰለሞን ከዚህ በኋላ ብሌንን ከአባትነት ውጪ ለሌላ ጥቅም አፍን ሞልተህ እንድትናገር አልፈልግም። ከኔ ጋር ተጣላል። እንደ አባት ግን ማግኘት የምፈልገው ነገር አለ ካልክ በተራ በተራ ማድረስ እንችላለን። ያልሄድም መጀመሪያ ነበር የምስራች ጋር አለመሄድ። ደፋር አብዳል እንዴ አንተ እንዴ! አርታው ትንሽ እንኳን ለልጅቷ ጭንቅላት እንኳን አስብስቲ ጋይስ እንዲህ የሚያጨቃጭቀን ጉዳይ እኮ አይደለም ይሄ። ይኸውልህ እጣ ይወጣል፣ ማን መቼ መሄድ እንዳለበት ይታወቃል። እንዴ ብሌን ስማ እንዴ በማን ተራ ማን ነው የሚያደርሰው? እጣ ወጣው እኮ ለኔ ነው። አይደብርም እንዴ? ይሄ በጣም ትልቅ ልቀት ነው። እሺ እንዴ አራ ሻውን ያውሉ ሸሚዝ የት ገባ ይባላል። እኔ ከነዚህ ዝርክርኮች ጋር እየኖርኩ ነው ራሴ ተዝረከረኩ እኮ። የመጀመሪያውንም ይሄንን አስቤ ነበር አብሬ አልኖርም ያልኩት። ሄሎ ሰለሞን፣ ሸሚዞቹን የት አደረስካቸው? እንዴት ትጠይቀኛለህ? ካንተና ከመስፍን ውጪ ማን ይነካል? ያው ስማ፣ አሲዘውም ከሆነ ሸጠውም ከሆነ ንገረኝ። ስነ ስርዓት ያዝ። እንዴች ነችና አንተ ራስህ መች ስነ ስርዓት ታውቃለህ? እሺ ሀብትሽ ምንድነው? አንድም በእናንተ ነው። ምን ሀብትሽ ችግር አለ እንዴ? አረ ምንም ችግር የለም። ምስር በጣም ተቸገርሽ። ማጠብ አልነበረብሽ፣ ግን በጣም አመሰግናለሁ።
ብሌንሻን አመስግናት። ጧት እኮ ቤቱን ላጸዳ መጥቼ እሷ ነች የሀብት ሸሚዞች ቆሽሸዋል ጠቢለት ብላይ። ቅድም በሆነ ነገር ተበሳጭቼ ነው። ለጥፋቴ ደግሞ እቀጣለሁ። እሺ መጀመሪያ ግን በስች ይቅርታ አደረግሽልኝ። እሺ ምን ልግዛልሽ? አንቺ ደስ ያለሽ ሎሊፖፕ? እሺ እንዴት ነሽ? አንተ አለ ሀገር ውስጥ አለሁ። እንዴት ነህ? ደህና ነኝ። ደግሞ የማን ልጅ ነህ? ልጅ ነች እንዴ? እስከዛሬ ሳላውቅ ማለት ሳትነግረኝ። አንቺስ መች ነግረሽ ተለየሽኝ? ለነገሩ እንዴት ነሽ? ኑሮ፣ ስራ፣ ጮኛሽ ደህና ነው? ምን እባክህ የሱ ስራ ከሀገር ወደ ሀገር ስለሚያዘዋውረው የምንገናኘው ጥቂት ጊዜ ብቻ ነው። ይገርምሃል፣ አሁን ራሱ ታይላንድ ነው ያለው። እኔማ እኮ ወንድሜ ጋር እዚህ ለመዝናናት መጥቼ ነው። ጥሩ ይሁን። ተጋብታችሁ መኖር ስትጀምር ሁሉም ነገር ይስተካከላል። ቻው። እንዴት ነው ጎበዝ? ሀብት ብቻም ሳይሆን ልጅም በሰው ዘንድ ያስከብራል። ብታያት እኮ ከሷ ከተለየው ጀምሮ ሰው የመሆንም አልመሰላትም ነበር ማለት ነው። እሱስ አሁንም አልሆንክም ሰው። ኔሊ እስኪ እናውራበት ዝም በል። ያው እንደዚህማ ከሆነ ከዚህ በኋላ በየመዝናኛ ቤቱ ብሌንሻን ይዘው ይሄዱ ይሄን ቼክ ጫፍ ማድረግ ነው። እኔ ደግሞ አናትን እንደ እባብ ጨፍጨፍ ነው ማድረግልህ። አብዳል ደፋር። ኔሊ ስነ ስርዓት ይኖርሽ። ቆይ ስለ ትዳር አላወራችሁ? ጠይቂያት ነበር። ባሏ ነጋዴ ነው መሰለኝ፣ ከሀገር ይዞራል። ብዙም እንደማይገናኙ ነው የነገረች። አሁን እንኳን ታይላንድ ነው ያለው ብላኛለች። ታይላንድ ቆንጆ ሀገር ነው የሚዞርልኝ። ታዲያ ታይላንድ ድረስ እየሄደ እሷ ምን ታደርግለታለች ማለት እንዴ? ሴት እንደ ሬድሜድ ልብስ በፈለከው አይነት ዋጋ ተደራድረህ የምትሸምትበት ሀገር እየሄደ ከሷ ጋር ምን አዳረቀው? ለነገሩ እውነቱን ነው። ሀብታም እኮ እዚህም ሲያስቀምጥ ነው የሚያምርበት አይደል እንዴ? እንዲያደርገው የሀብት ክፍፍሉ ላይ ካልተጉ ቋጣሪ ሊባሉ አይደል? አለችልህ እኮ ሰውማ አለችልህ እኮ እንደ ስሟ ዘቢብ የሆነች አለች። እኔ ቆንጆ። ቆይ እንዴት እየሆናችሁ ነው ከሷ ጋር የተመቻቻችሁ? እሷ እንዲመቻት ብዬ ምንም አላደርገው ነገር አለ። ይኸው ሲጃራ እንኳን ካቆምኩ ስንት ጊዜ። ለዚህ ነው ሰሞኑን ጸዳ ያልሽው። ታዲያስ ለዘቢብዬ እንኳንስ ሲጃራ አቆማለሁ ስራ ሆኗል መፈክር። ሀብታል መጀመሪያ ስራ ያቁም። ለሷ መቆም ያለባቸው ነገሮች በጠቅላላ ይቆማሉ። አብሽ ተነሳ፣ ሰዓት ረፍዷል እኮ። ራሴን በጣም ዛሬም ባልፍበት ነው ይሻል። ቱንዝ እና መስሪያ ቤት ላሰግዳ ሐኪም ቤት እንሄዳለን። ግድ የለም ትንሽ ልረፍበትና ካልሆነ ከሰዓት ታየዋለሁ። ተነስታንተ ማንማ አይደል ከስራ ቀርቼ እዚሁ ትሪት እያደረኩት ውላል። እንዲህ ስንከባከብሽ የሚያዩ ሰዎች እኮ ከሁለት እናት ነው ወይ የተወለድከው አባት የለህም ወይ እኮ ነው የሚል። ቴንክስ ኦል። ስራ መቅረት የለብህም ሂድ። ተነስታ ጣሰው እዛ በየቀኑ ይደነፋል፣ አንተ ልቅር ትላለህ። አብች ችግር ካለ ደውልሽ።
እንዴት ናችሁ? ትንሽ ቀለል አለን? ደህና ነኝ። ምነው ስራ የለም እንዴ? ነበር። ጠዋት እኮ ብሌን የራሱን አሞታል ስትለኝ ምናልባት ልና ካስፈለገ ብዬ ነው አስፈቅጄ ወጣሁት። ምስል ተቸገርሽ? ምን ችግር? እንዲማያልክ ሰው አታውቅ። አያት ተሻለ? አቤት ተው እንጂ። እሺ አይ ጥሩ ነው። እሺ አብትሽ ማታ እንገናኛለን እንግዲህ። እሺ ወንድሜ እሺ። እግዚአብሔር ጨርሶ ያርግ። አጭሬው አመመኝ በሚል ተልካሻ ምክንያት ከምስራች ጋር ቡናውን እየቆመቆሙልህ እኮ ነው። ቡና ምን መጀመሪያ ስራሴን አመመኝ ከሚል ቡና ተጠራርቻለሁ አይልም ነበር እንዴ? ወይኔ መስፍን ደግሞ ሴሷ ከመሬት ብድግ ብላ ቡና ማፍላት ምን ይባላል? እኛ ስንኖር ያጣጥላል፣ ዞር ስንል እሷን ይጥላል፣ ነገ ጠዋት ራሱን ይጥላል። ለኛ ጦስ። አይ ሴቶች ደህና ወንድ እኮ አይወዱ። ወይ ምን ነው ምን ነው ሲፈጠቅ ያርገኛል? ምን እባክህ። አቤት ድፍረት አይሆንብኝና ያኔም ሆነ አሁን ስላንቺ ሳስብ እንዴት ወደዚህ ህይወት ውስጥ እንደገባሽ ይገርመኛል። እሺም እንደዚህ አይነት ህይወት ወዶ አይገባበትም። በወቅቱ ከእንጀራ እናት ህይወት የማይሻል ህይወት የለም ብዬ ያስብ ነበር። ትምህርቴን እንደጨረስኩኝ ወደ አዲስ አበባ የመጣሁት። በኋላ ላይ ግን ህይወት ራሱ ከእንጀራ እናት ከፍቶ አገኘሁት። አማራጭ አጥቼ ከፖበት ህይወት ውጡ ሊያስቀረኝ ሲል እድሜ ለዘቢብ። ምነው ወላጅ እናትሽ በህይወት የሉ? ኖሮልኝ ኖሮ እስከዛሬ ኖርኩትን ህይወት ኖረዋለሁ ብለን ምኑን አደርኩት ብለሽ ነው? የራስ ምታት እኮ እየተፈራረቀ ተጫወተን። ታዲያ ምን ችግር አለው? ቤት እኮ የራስ ምታት ክኒን አለ። ላምጣልህ? አይ እሱማ ቡና ኧረ እኔ ጋር ፓናዶል አለ። ወዲያው ቀጥ እንትን ረስታው ነው እንጂ እኮ ሻንጣ ውስጥ ያስቀመጥከው ፓናዶል አለ እኮ። ወዴት ልትሄጂ ነው? ወጣው ዛሬ ገስታውሳችን ሬስቶራንቱን ያስመርቃል። አረ እንደውም ማርፍጃለሁ። ለብሌን ሻቆፍ ሲሰራራ ችግር የለውም እንጂ እኔ አበላታለሁ። እሺ ሰላም አሉ። አሜን ደህና አሉ። ነቀዝ ፓናዶል ካለ ለራስ አቅመውም ነበር ተጠራርተ ቡና ከማስፈላት። እኔ ግን ትዳር መመስረት ፈልግ እቺ ልጅ ፐርፌክት ነች። ኧረ እዚህን ያላተከብዷት እና ከብዳት እኔ ነኛ ስራ እየቀረው ቡና ተጠራርቼ የምጀናጀ ነው። አንተ አተከብዷት ትላለህ? ቁጭ አድርገህ እንደነሳ አባት ቃሏን እየተቀበልክ ንሳ የማሰጥ የንሳ አባት እኮ ነው። እርግጥ ታሳዝነኛለች። አቤት ምንድን ነው?
ኔሊ አይው አሁን እንዲህ ሲጣራ የሆነ ሰዓት አደጋ ተፈጥሮ እኔ ደግሞ ማጥፊያውን ውሃ ይዤ ምናምን አይመስልም? ቅናት እኮ ነው እንደሚያንገበግበው። ለምን ሰው ከሰው ጋር ተግባባ እኮ ነው። ገና ምን አይቶ እንጋባለን። አስቸጋሪ ነው እዚህ ሀገር ላይ መዋደድ ከባድ ነው። ለምንድን ነው ግን ሁሌ ሲጠሩ ኔሊ የሚሉ? ምን ማለት ነው? እንትን ነው እንትን ይሄ ያው እኔም እንደኔ ስለሆንኩ ነው ማለት ኔሊን አታውቂው? የታወቀ ካንትሪ ዘፋኝ እኮ ነው። እኔም እንደሱ ትንሽ ሙዚቃና ዳንስ ምናምን ስለማልታማ ነው ኔሊ እያሉ የሚጠሩኝ። እንዴ እስከዛሬ መስፈን እየቻልክ ነው ያልዘፈንክልኝ? በላውን ትፈንልኝና ድምጽ ያልስማ። ኧረ ዘቢብ እንደወጣትና አስብ። በዚህ በጠራራ ፀሐይ ካንትሪ ዘፈን ካንትሪው ነው የሚሰድበኝ። ደሞ በዛ ላይ እኮ የኔን ድምጽ ጅብ በይ። ጅብ? አዎ ጅብ ካልመሸ በስተቀር አይወጣ። ነይ ይልቅ ነይና እዚህ ቁጭ ካለን ብዙ ነገር አለ። ነይ በጣም እንደሆነ እንዴ ከኔ ላፍ የሚንቆረቆሮ እኮ ምርጥ ጭሶች ናቸው። አንተ ይሄንን ወሬ ብሎ ያወራል። ባክሽ ነው ያላ ስለሚወድ ነው እኛ ኔሊ የምንለው። አብተሻል እንዴ ደፋ ይሄ ነው አይደለኛ ጓደኝነት? ሌላ ሴት ብትሆን እሺ ዘቢብን እንደወደድኳት እየነገርኳችሁ። ሰሌኒ እኮ መታክስ ለመሰለኝ አቆምኩ ምናምን ስትል ደግሞ ብትሰማም ችግር የለውም ብዬ ነው። ካጠፋው ግን ይቅርታ። ምን ያደርግልኛል? ከሁሉ ነገር ከተበላሸ በኋላ ይቅርታ። በጣም ነው ማዝነው። እሺ ሰለሞን እኮ ማውሸት አይችልበትም። በቃ አንቺን ስለወደደሽና ላንቺ ጥሩ ስሜት ስላለ ነው ስለፈራሽ ዋሸሽ። እርግጠኛ ነኝ በፍጹም ማውሸት ፈልጓል። በዛ ላይ ደግሞ በእኔ ተነሳ እንድትጣሉ አልፈልግም። እሱ ችግር የለውም። ችግርማ አለው ዘቢብ አለው ችግር። ወጣቶች ነን አይደል? ተነጋግረን መፍትሄ መፈለግ ነው ያለብን።
እኔ እኮ በዚህ ጸብ የተነሳ ቢሮ ገብቶ የሱን ፊት ማየት ሁላ ነው የፈራሁት። በዛ ላይ ሰለሞን እንዲህ ሲሆን አይቼው አላውቅም። ታዲያ ሁሉ ውሸት ለምን አስፈለገ? ዘቢብ በቃ እሺ በይ በቃ ተነጋግሮ መፍትሄ መፈለግ እኮ ነው። ይኸውልሽ ነገ የምስራች ጋር ደውላታለሁ። ቢሮ መታችሁ በዛው ቢሮን ትጎበኛላችሁ። የግድ ነገ ተነጋግራችሁ መፍትሄ ላይ መድረስ አለባችሁ። የግድ ደ ምንድን ነው ሰላም ታሰው የምስራች ከዚህ በፊት እንተዋወቃለን? እኔ እንጃ ይሆናል። ኦኬ እሺ የጥሩ ስሜት እየተሰማኝ አይደለም። ወደ ቤት መሄድ አለብኝ። ሰው የሚባል መዘዘኛ ሰው በህይወቴ አንድ ቀን ብቻ ነው ያገኘሁት። እሳች በተረገመች ሌሊት ወቅቱ ኮንዶም አልቆብኝ ነበር። ምንም አማራጭ አልነበረኝም። ያሳለት እንደምንም ሰርቼ የቤት ኪራይ ካልከፈልኩ ጠይቅ ጎዳና ሲሳይ መሆን ነበረ። ይሄንን እውነት እንዴት ነው የምነግራቸው? ጣሰው እጅግ በጣም ይቅርታ። እናንተ በጣም ጥሩ ሰዎች ናችሁ። ምንም እኔ ከእናንተ ጋር መኖር ከጀመርን በኋላ ህይወት አስደሳች ሆኖልናል። ይህን ሁሉ ነገር አድርጋችሁልን በእኔ ስህተት ወዷችሁ ግን ማኑኝ እናንተን ለመጉዳት ያደረኩት ነገር ሳይሆን ይሁን ሊመጣል ብዬ ስላላሰብኩኝ ነው። የዛን ሶስታችሁንም ስላገኘኋችሁ በጣም ስለተደሰትኩ ጣሰውን ካሜራ ያወጣሁት።
ምን ታፈጣለህ? ሂድ ንገራት። ሂድ እንጂ ይኸውልህ እንደውም ለአንተ እልህ አጨሳለሁ። እሺ ቢቻል ሁላ አንተ እንደዚህ ሸብልዬ አጨሳለሁ። ና አሁን ግባ። ና ግባ። ደብላክ ላክ በቃ እንግባ። 5 ሰዓት ሆኗል፣ ይተኛሉ። እኔ እኮ ደግሞ ግርም ያለኝ የዚህ የገንገበት አብሺ ሰሊ ካልጠፋ ሰው ታዲያ እሱ ማለት ነው ከሆላንድ ድረስ የመጣው የኛን ህይወት ለመበጥበጥ ነው። ህይወት በሶ መሰለው እንዴ? እኔ ማለት በሰከረ ሙድ አይደለም። እኔ ማለት እንደዛ እንዳልተመላለስኩባት በሱ ምክንያት ሆላንድን አይንሽን ላፈር። በቃ እንደውም በደህና ጊዜ ምርት አቆመ እንጂ ይሄ ማን ነው ከሆላንድ ካራሱ መኪና እንዳልገዛ ነው ያደረገኝ። እንጠጣበታለን። ሆይ በቃ አብዛል እንዴ ሄይ ጋይስ በቃ ተነሱና ተኙ። ሰለሞን አርቲስት ተነሱ፣ በቃ ልብስ ቀይሩና ተኙ። በቃ ብሌንሻ ለምን በዚህ ሰዓት መጣሽ? ናፈቃችሁኝ። ይቅርታ እሺ። የኔ ቆንጆ ስራ በዝቶብን ነው። ሁላችሁም አንዳችሁ እንኳን መጣችሁ አታስጠኑኝም። ፈተና እኮ ነበረኝ። ብሌን በጣም ይቅርታ እሺ። አይለመዳችሁ አንድ ላይ አጠፉም። አይለመደንም የኔ ቆንጆ። በቃ ብሌን ይቅርታ እሺ። ሸርክ ወይጣ ሰው እግዚአብሔር የሥራን ይስጥ። ሆላንድ ግን ምን አድርገናት ነው ይሄን ከይሴ ላከችብን? ከየት ነው?
የምስራችን አይን ማየት እንዴት እንዳፈርኩኝ ልነግራችሁ አልችልም። ለምን ጋይስ በቃ የሆነ ነገር ማድረግ እንዳለብን ይሰማኛል። ምን የግዴታ የዲኤንኤ ምርመራ ነው። እሱ ሳይሻል አይቀርም። አሁንም እኮ ተስፋ አለ። በቃ ከሶስት የአንዳችን ልጅ አድርጋት ብለን እንጸልይ። ልጅ እኮ ጸጋ ነው። እኔ እኮ የሚፈርስ ቤተሰብ ስላለኝ ነው እንጂ እንዴ የልጅ አባት በመሆን ልትደሰት ብዬ ልታዝን አይገባም። ዶክተር እኮ አረጋገጠልኝ የመስፍን አየለ ልጅ ናት አለኝ። አዎ ያንተ ልጅ ናት። አዎ ያንተ ልጅ ናት። ተዛብሽ ሰሌ ታሱ እሺ 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 ሰው ራሱ ካልጠራኝ ብሎ ይቀራል። ማናት? ቢልጌት ናት። አሁን ቢልጌት ያረፍዳል ቢባል ማን ያምናል? ስራ ፈጠሩ አሉ ፈጠርን። አይ ቢልጌት እሺ አሁን ስጦታ እንድሰጥ ይፈቀድልኝ። ባለፈው ኮፍያ ይዤ ስመጣ ያጣጣሉ አሉ። የሁለታችሁ እኮ እቁብ ጣሉ አይበሏችሁ እንጂ ሰው ማጣጣል እኮ አንደኞች ናቸው።
ዳንዳን 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 ብሌንሻ እቺ አንቺ ናት። እሺ ምንም አይደለም ቆንጆ ሌዲዬ። እቺ ደግሞ አንቺ ብቻ የምትጠቀሚባት የአንቺ ኮምፒውተር ናት። እሺ ተቀብያለሁ። አልበዛም ማብትሽ? ምን ሆናል መስፈ? ያንተ ልጅ ማለት የኔ ልጅ ማለት አይደለች? አረ እንደ ወጣት እናስብ መስፍኔ። አብዳል እንዴ ደፋር። ታገኛለህ በመወደው አይቲኛ የራሴን እንጂ እኔንማ ጠንቅቀህ ታገኛለህ። በመወደው አይቲ ስራ ልሰራ እንደሆነ እኔንማ ጠንቅቀህ ታገኛለህ። በመወደው የአይቲ ትምህርት አረ ታዲያ እባክህ እኔንማ ጠንቅቀህ ታገኛለህ። በመወደው የአይቲ ፊልድ ላይ ከዚህ ስራ ስትገናኝ ሰኔ አፍተሽ ብለኝት እኔ እንጃ ዓመተ ምህረቱ ትዝ አይለኝም። ሀያ ስንት አንድ እድሜዋን እኮ አታስታውስም። እድሜዋን የማያስታውሰው እንዴት ነው? እድሜዋ ገና ነው ብትል አውቃ ነው የረሳችው። አውቃ አይደለም የረሳችው። ልጅ ከሆነችማ ትናገር ነበር እድሜዋን በስትክክል። ወይ ይፎግሩኛል ብላ ይሆናል። የምርም ልጅ ናት ልጅ ታውቁ። አይ ልጅማ ልጅ ትመስላለች። ልጅ ግን ነገር በጣም ነው የምታምረው። ልጅ ግን ይባላል እንደዚህ አይነት ልጅ ግን ማለት አው ገና ልጅ ናት። ግን በቃ እሺ ታድጋለች። አንተ ስላልኩ አለ የምታድገው ታድጋለች። የፈጣሪ ነው ዘፈን ላይ ነበር ማሬ በዛ ላይ ታወቀችው። በቃ በጣም ነበር እዛ ላይ በጣም ቆንጆ የሆነች እኮ በስማ ልጅ ነበረች። በዛ ሰዓት ታስተዋውቅ ነበር እኮ ማለትም በዛ ሰዓት 19 ዓመት ይሆናል። ከበቃ ከዛ 18 ዓመት በዛ ሰዓት 18 ዓመት ይሆናል በዛ ሰዓት። እኛ እድሜዋን እንገምት እያልኩ ነው። ገባ? ኦኬ እድሜዋ ወደ 22 17 ሩብ ተኩል አሁን። አይ በዛ ሰዓት 18 አውጥቶን አሁን ቢያንስ 22 ነው። 17 ከሁለት ወር ከ3 ሳምንት ነው። እናንተ በጣም ፕሪሳይዝ አድርጌ ስጠራው ማለት ነው። የእናንተ እድሜ ቁጣሪ ሆነን ቀረናል። እናንተ ለምን በስራ አጥቷል? በቃ ሁኔታው ስላስጠላገኝ ተገልብጠሽ መነሳቱ 2 ቀንሶብሻል። ማስተዋል ማስተዋል በጣም ፈሰው ታየት ተብቻለ ትላለህ። አና ደስ ትላለች በጣም ምሳሌው ፊት ደስ ይላል። አንቺ በጣም ደስ ያለሽ ባህሪዋም ደስ ይላል። ፖስቶ ቪዲዮ ፎቶ ያለው ማለት በጣም አየናት። ለማንኛውም እኔ 10 ሰጥቻለሁ። ቁንጅና ሳንቾ ዘፈን ላይ ባሰሪ ኖሮ 10 ሰጥሽ ነበር። 9.5 6 ሰጥሽ። ሳንቾ ዘፈን ላይ ስለሰራሽ ሳንቾ ጋር ሰርታለች ማይገርች ኦኬ ነው። ዘፈን ላይ ታናሞ ላይ ኩሶ ነው 3 ነጥብ ሳንቾ ላይ መስራትሽ ግን ትንሽ አወረደ። ትንሽ 9.5 ሳያት ደምሴ ማለት ነው። መች መሰለ ከሳያት ደምሴ ጋር ፍቅር ያዘ። የድሮ ዘፈን ታስታውሳለህ? አስተናጋጅ ወዳና ተመላለስ ምናምን በቃ ላለበ እሱ ዘፈን ላይ
ታውቃለህ ወደ ኋላ ተመለስኩ ትንሽ ይሰማ እሷ ማለት ነው እሺ በጣም በቃ በጣም እንታም ከውሃ ውስጥ ወጣ ራሷ አይታ እነዚህ ባይኖራት በስተክል ቺፕስ ጠባሽ ምናምን ተሆነ በስተክል እግዚአብሔር ሲኖትራክ ይላላት ማለት ኧረ ፊቷ ምን ለፊቷ ብቻ እስቲ ራንክ እንስጣ ለፊቷ ከሰጣን ፊቷ እንደዚህ ነው ፊቷ 0.62 ሰጥቼሻለሁ ለፊትሽ 0.26 አይ 62 አድርገን በጣም አሳነስ እሺ ፊቷን እግዚአብሔር ያውቃል እንትኗ ባህሪዋ ጋር ስንዞር ደግሞ 2.6 ሰጥቼሻለሁ ለምን ባህሪሽ በጣም የተመታ ነው ይናራኒ እንደሳው ያራ እንግሊዘኛሽስ እኮ እሱን እኮ ነው ያልከለው ባህሪያቱ ከእንግሊዘኛ ጋር ተደባለ አንቺ እንግሊዘኛ እኮ ብትይኝ ይችላል በቃ ምን አለብሽ አማርኛ ኢትዮጵያ ውስጥ አንድ ደግሞ ጎንደሬ ነሽ አንዴ ጎንደር አይ ግን እንግሊዘኛ ሽል አስተላቂ አንቺ አስተላቂ አይደለም ታዩ ወይም አንደኛሽን ታዩ በቃ እኔ እንጃ እቺ ሴት ልክ አይደለች በብዙ መንገድ ሳሮ ቂጧን 10 ሰጥቻለሁ ለምን ብዙ እንደውም በጣም ስለበዛ እንደው ቀንሽዋል ስለበዛ ቂጥሽ በጣም እንደውም እኔ ያስፈራል እኮ በጣም ትልቁ ላይክ በጣም ቀንሽዋ እኔ እንጃ ለሷ በጣም በተለያየ ቦታ ነው የሚሰጣት ሬቲንግ ገብቷል አይ ግን በአጠቃላይ በሁሉ ነገሯ ካየናት 4 ሰጣታለሁ እኔ 3.9 ሰጣታለሁ እኔ ደግሞ እኔን ነጥብ ጨምር 4.43 ተብያለሁ እኔ ነጥብ ጨምር ይላል እሺ ሳሩ ብዙ ነገር እንደማላወራው ሳሪና አው ጸጉር ራስ ብትል አይደለም እኔ እኮ እሷ እኮ ባህሪዋ እኮ ነው የሚያናደው እሷ እሺ እኮ መፈመስ አክቲንግ ደግሞ አትችይም ምን ግልጽ ምንም አው ፕሮዲዩሰር እኛ እኮ እናውቃለን እና ፕሮዲዩሰር እኮ የሚያሰራው መስፈርት አለ እናንተ አታውቁም ሰዎች ጥበብሽ ምናምን እኮ እዚህ ጋር ምንም ለነገሩ ያም ጥበብ ይፈልጋል ግን ሰጥቷታል ባክጥበው እግዚአብሔር ሰጥቷታል ማለት ከዚህ በላይ ደግሞ ተጠቅማበታለች ጸጋዋን ተጠቅማለች እሱ ግን እውነት እኮ ነው ጸጋዋን ፈጣሪ ሰጣት ተጠቀመችበት በጣም እውነት ነው እንጂ በእውነት አንድ ሰው በዚህ ፊትሽ ምን ትሰራለሽ እንዳለ አይደለም እሺ አክቲንግም አትችይም አዎ ደግሞ ጊዜው የምታወራው እንዳለ በቃ ፊልሞቹ ላይ የምታወራው ጊዜ ደግሞ አይገባም ነው እንጂ ጭራሽ እኔ ፊልሙ እኮ አይገባኝም ማለት ይቻላል አሰብ እኔ በርግጥ እሷን ፊልም ገብቻ ይቻላል ግን በሚም ምናምን ሳይ በጣም ያሳፍራል ቲክቶክ ላይ አጫጭር የሷ ቪዲዮዎች ብቻ ግን ተስተካከል ሴትዮ ሳሮን ከዚህ በኋላ እንድናይሽ የምፈልገው ክሊፕ ላይ ይሻላል ሰውነትሽ ዝም ብሎ ለማየት ነው እንጂ አንቺ እያወራሽበት አይሄድም አታውሪ እግዚአብሔር እንደዚህ ብቻ ልክ ሰው ማን ሲያናገርሽ እንደዚህ ላይክ በቃ ለምን በዛ ፊት አውርታ በዛ ባህሪሽ ወደ ሰላም መብራት እሺ ፕሮግራማችን ይሄንን ይመስል ነበር በቀጣይ ፕሮግራም እስከምንገናኝ ቻሌንጅ ምን እንደምንሰራ ንገሩን እስኪ ቀጣይ ኮሜንት ሲጻፍ ኮሜንት ግን ለማለት እንሰራለን እንደማንኛውም ዩቲዩበር እንደማንኛውም ኢትዮጵያዊ እንደ ባህሉን ለምን ታጠፍታለህ ለምን ባህላችን ታከሽፋለህ ለማንኛውም ቻው በቀጣይ እንገናኛለን